አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ? እንዴት ናችሁ? አላችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። መጀመሪያ ሰሉ አላ ነቢ ሰለላሁ ዐለይሂ ወሰለም በረሱላችን ሰለዋት አለ ነቢ። አውዱ ዛሬ ቀን ጁማ ነው። ረሱላችን የኔ ስም ሲነሳ ሰላዋት አላ ነቢ ያላወረዳ ንፉግ ነው ብለዋል። ሰሉ አላ ነቢ ሰለላሁ ዐለይሂ ወሰለም። በሁለተኛ ደረጃ አንዳንድ ሙስሊሞች አላችሁ በአመት አንድ ሰላት የሚጀምሩ ሰዎች አላችሁ። ረመዳን ሲመጣ ልብስ ከሌላችሁ ልብስ ገዝታችሁ ረመዳን ሲመጣ ብቻ ሰላት የሚጀምሩ ሰዎች አላችሁ። ረመዳን ሲያልቅ ልብሳችሁ በሳጥን አስቀምጣችሁ ሰላትን የምታቋርጡ ሙስሊሞች አላችሁ። ረመዳን ሲመጣ ይመጣል ግርግር፣ ረመዳን ሲመጣ ይመጣል ግርግር፣ ረመዳን ሲወጣ ይመጣል ዝም ዝም፣ ረመዳን ሲወጣ ይመጣል ዝም ዝም ማለት የለባቸው። መቼም ሙስሊምን የሚያክል ስም ተሸክማችሁ በአመት አንዴ መስገድ ማለት በጣም ያሳፍራል። ሙስሊም በአመት አንዴ ሲሆን በአመት አንዴ መስገድ ሲሆን በቀን 5 መስገድ ነው። በፊት እኔ ኢትዮጵያ በነበርኩ ጊዜ ረመዳን መጥቷል ልብሳችን አጥበን ሰላት እንጀምር የሚሉ ሰዎች ነበሩ። ዛሬ ግን አላውቅም። በአንዳንድ ቦታ ሊኖሩ ይችላሉ ዛሬ። ላኪን ሙስሊምን የሚያክል ስም ተሸክማችሁ በአመት አንዴ መስገድ ማለት በጣም ይሄ ሙስሊም አይባሉም። በአመት አንዴ የሚሰግድ ሰው ሙስሊም አይባሉም። ምክንያቱም ሙስሊም በቀን 5 ይሰግዳል። አላህ ራቁ ከተባለው ነገር ይርቃሉ ሙስሊም። ላኪን እናንተዎች በአመት አንዴ ትሰግዳላችሁ፣ ዝሙት ትዘራላችሁ፣ ብዙ ነገር ታደርጋላችሁ። እኔ ሙስሊም ነኝ፣ እኔ ሙስሊም ነኝ፣ እኔ ሙስሊም ነኝ። ሙስሊምነትህን መጀመሪያ ሰላት በመስገድ አረጋግጥ። ሰላት ስትሰግድ እኔ ሙስሊም ነኝ ማለት አይቻልም ለማለት ነው። ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ዱት አርጉል ኮፒሊንግ አርጉ። እስቲ ቶክ ይባርልኝ ጠይቆኛል። ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዛኩሙላሁ ኸይራን።